እውነት ግን አንቺን በለዋና መቀየርሽ ይመስልሻል? አልከኝ እኮ ያየሁትም እሱን ነው። ደግሞም ቀይረኝ ነበር። አትሳሳች። ራሴን እንደዚህ ጭፍ ማድረግ አልነበረብኝም። አይዞ ራስን መውቀስ የለብህም። የተፈጠረው ነገር ሁሉ አንዴ ተፈጥሯል። ዋናው ደግሞ መንቃት ነው። ምን ዋጋ አለው? ከረፈደ እቤቴ ላይ የመዳሪያ መድረክ ከተጧጧፈ በኋላ በመጨረሻ ብለቃ ምን ዋጋ አለው? አሁን ሊሰማ የሚችለው ስሜት በጣም ከባድ ነው፣ ግን ምን እንደምል አላውቅም። ምንም አትበይ ሎና፣ እባክሽ ከቻልሽ ስደብኝ። ጅል እማትረባ አንተ ነህ በይኝ። ለምንም አትበይኝ። እንደሱ ብዬማ ልብን አላቆስለውም፣ ግን ደግሞ ደስ ብሎኛል። ያው ትንሽ ብዘገይም እውነቱ ላይ ደርሰሃል። መፈጠር እንዴት አለሁት? ለካ እስከ ዛሬ ወንድም አልነበረኝም። ለካ እስከ ዛሬ ሚስት አልነበረኝ። ቤቱ ራሱ ውሸት አለኝ። ልበቅና የዋህ ስለሆንክ እኮ ነው የሚጠቀሙብህ። መሬቱ፣ ግድግዳው፣ ጣሪያው፣ አየሩ፣ ሁሉ ነገር ውሸት አለኝ። አድናን እንደዚህ ስትሆን ማየት እኮ እኔን በጣም ይጎዳኛል። አዎ ምን ላደርግ ልሆና ግራ ገባኝ እኮ። እሺ ይህ ልጅ የማን ነው የሚባለው? የኔ ወይስ ወንድሜ? ምንድን ነው የሚባለው? በጣም ከባድ ነው፣ ግን ደግሞ መጠንከር አለብህ። እንዴት እንደዚህ ታደርጋለች? ይህን ጭራሽ ከወንድሜ ከገዛ ወንድሜ ጋር። አሁን ለእነሱ ምንም እንዳላወክ ነው እሺ መሆን ያለብህ። ምንም ነገር እንዳታስነካ። እንዴት አድርጌ?